እንዴ ቁርአን ስለ ክርስቶስ አውቃለሁ ካለ ልጅ ለናቷ ምጥ አስተማረሽ ማለት ነው። ምጥ ታስተምራለች ለናቷ። እናቲቱ አንዲት ልጅ እናቷ ምጥ ተይዛ እማዬ እንደዚህ ብለሽ አምጪ ብላን መናገር ትችላለች? አትችልም። እሷን የወለደሻት እናቷ ስለሆነች አታስተምራት። ክርስትና ከ700 ዓመተ ምህረት በኋላ የመጣው እስልምና ስለ ክርስትናና ስለ ክርስቶስ መስበክ አይችልም። ምን አገናኘው? ሲናገር ደግሞ እነ ኢብራሂም አለ እነ ሙሳ እነ ኢብራሂም እነ ሙሳ እያለ ነቢያትን ይጠቅስ ነበር። ያቀጀታሙ መሐመድ ስለጻፈው ነው። ይሄንን ተውራት ብሎ ስለጻፈው እሱንም የሰጡት አይሁዶች እኮ ነው የሰጡት። ይሄ ገርማቸው ነገር ለንግድ ሲገቡ አይሁዶች ሰጡት። እዚያ ላይ ገልብጦ የራሱን መላበት አስቀምጡ። ይሄንን የሚያውቅ ስለ ሙሳ እነ ሙሳ እያለ ይናገራል። ዒሳ መልእክተኛ እንጂ ጌታም አይደለም የጌታም ልጅ አይደለም ይላል። በል ቀድ ኸለት ሚን ቀብሊሂ ሩሱል ከሱ ፊት ብዙ መልእክተኞች አልፈዋል። ቅድም የጠቀስኳቸው በዋናነት ነቢዩላህ ኑሕ፣ ኢብራሂም፣ ሙሳ፣ እነ ሁድ፣ እነ ሳልህ፣ እነ ዘከርያ፣ እነ ያሕያ፣ እነ ዳውድ፣ እነ ሱለይማንና ሌሎችም ነቢያቶች እንደሱ ዋህይ መጥቶላቸው ወደ አላህ ስብሓንሁ ወተዓላ ጥሪ እንዲያደርጉና የሰው ልጆች ጀሃነም እንዳይወርዱ እሳት እንዳይገቡ ጀነት እንዲገቡ ጥሪ የሚያደርጉ አልፈዋል። ወኡሙሁ ስዲቃ እናቱም መርየምን ብትሆን ጥብቅ ናት፣ እውነተኛም ነች። በጣም ከስዲቆች ይሄ አዕለል መራትብ ባዕደ ነቢይን ከነቢያት ደረጃ ቀጥሎ ያለው ደረጃ የስዲቆች ደረጃ ነው። እሷ ከነሱ ናት። ካና የአኩላን ጣዓም ልጇም ይሁን መርየም እናቱ አብረው ምግብ ይበሉ ነበር። ይህ የሚያሳየው እንደ ማንኛውም ፍጡር ከፈጣሪያቸው ፈላጊና ደካሞች ናቸው እንጂ የፈጣሪ ባህሪም የለባቸውም፣ የፈጣሪነት ክብርም የላቸውም። ምክንያቱም የሚበላ የሚጠጣ እንደኛ ፈላጊ ነው፣ ደካማ ነው። ጌታችን አምላካችን አላህ ስብሓንሁ ወተዓላ አይበላም፣ አይጠጣም፣ አይደክመውም፣ አይተኛም፣ ሙሉእ ነው። ስለዚህ መርየምንም ይሁን ዒሳን መርየምን የአላህ ምስት ናት ወይም ደግሞ የዒሳ የአምላክ ወላጅ ናት ወይም ደግሞ ዒሳ የአላህ ልጅ ነው ብሎ ማለት ትልቁ ክህደትና በምድር ላይ የተለያዩ አይነት የአላህን ቅጣቶችን የሚያመጣ ውሸት የሆነ እምነት መሆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች በመላ ዓለም የምትኖሩ የተዋህዶ ልጆች ኦርቶዶክሳውያን በሙሉ እንደምን ቆያችሁ? እንደምንስ ሰነበታችሁ? እንደምንስ አላችሁ? የሰላም አባት ልዑለ ባሕሪ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በያላችሁበት ሰላማችሁን ያብዛላችሁና ዛሬ ምናልባት እንግዲህ እኔን ለብዙ ጊዜ አላያችሁኝም፣ ለብዙ ጊዜ ርቄ ቆይቻለሁ። ዛሬ ግን አንዳንድ ወንድሞች ይህንን ቪዲዮ ወደ እኔ በመላካቸው ሙስሊሞች በኢትዮጵያ ቴሌቪዥን በነ ዋልታ ቴሌቪዥን በነ ፋና ቴሌቪዥን ኢየሱስ ክርስቶስ አምላክ አይደለም፣ ሰው ነው፣ ፍጡር ነው፣ ነብይ ነው ብለው ተናግረዋል። ይህንን በኢትዮጵያ ቴሌቪዥን አስተላልፈውታል። ይህንን ሲያስተላልፉ የሃይማኖት አባቶቻችን ሰምተዋል፣ አይተዋል፣ ዝምታን መርጠዋል። ለምን እንደሆነ ወደፊት ባለው ልታዩትና ልንነጋገርበት እንችላለን። የተወደዳችሁ የክርስቶስ ቤተሰቦች፣ እኔ ግን ወደ ዋናው አጀንዳዬ ርዕሱን ላንሳላችሁና ርዕሱን ካነሳው በኋላ ወደ ዋናው ከመግባቴ በፊት የማቀርብላችሁ አንድ ሐሳብ አለ። እርሱም
የትምህርታችን ርዕስ ቁርአን ክርስቶስን አያውቀውም ይላል። ቁርአን ክርስቶስን አያውቀውም። እንግዲህ የትምህርታችን ርዕስ ይሄ ነው። እኔ ግን ከዚያ በፊት ማነሳላችሁ ነገር አለ። በተለይ ባሁን በቅርብ ዓመታቶቹ ውስጥ በመጽሐፍ በሲዲ ታሪካችን እየተገለበጠ ታሪካችን እየተቀየረ ሃይማኖታችንን የሚሳደቡ በሃይማኖታችን ላይ ጣልቃ የሚገቡ ስለ ክርስቶስ አምላክነት የሚዘባበቱ አህዛቦች በጣም መናፍቆች የበዙበት ዘመን ላይ ነው ያለነው። መንግስታቶቻችንም መናፍቅ በሃይማኖት መተው ሀገራችን የወረሩት ሃይማኖት አለን ብለው የሚወሩትን በእውነት የሰይጣን ረዝራዥ የሆኑ ሙስሊሞች መናፍቆች ብዙዎች አሉ። ስለዚህ ከዛሬ ጀምሮ ግን እውነቱን እንቅጩን ያውቁ ዘንድ ኢየሱስ ክርስቶስ አምላክና ፈጣሪ መሆኑን አሁንም በድጋሚ ነግራቸዋለሁ። ከዚህ በፊትም በሰራዋቸው ሲዲዎቼ ሐሰትን ከእውነት ጋር አትቀላቀል፣ እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ በተለያየ ሲዲዎች ሰርቻለሁ። ታውቃላችሁ ብዙዎቻችሁ። ያንን በዚያ በደረሰብኝ መከራ ምንም ጊዜ አጥቼ ቦታ አጥቼ ብንከራተትም አምላኬ ለዛሬው ዕለት ፈቅዶ ለዚህ ሰዓት ስላበቃይ እጅግ አምላኬን አመሰግነዋለሁ። ግን በአሁን ሰዓት አሁን ያሉ መሪዎቻችን በመጀመሪያ ቤተክርስቲያንን በየአቅጣጫው በየሀገራቱ ያቃጥላሉ፣ ያነዳሉ። ማናቸው? ነገስታቶቻችን በአህዛብ እጅ ስላሉ፣ የአህዛብ መሪዎች ስለሆኑ፣ መናፍቃን ስለሆኑ፣ ሙስሊሞች ስለሆኑ አብያተ ክርስቲያናትን በየቦታው ያቃጥላሉ። ቤተክርስቲያን ሲቃጠል፣ ቤተክርስቲያን ሲነድ አንድ ቀን ተቃጠለ ነደደ ዋልታ ቴሌቪዥን፣ ፋና ቴሌቪዥን። ዛሬ ግን ኢየሱስ ክርስቶስ አምላክ አይደለም ነብይ ነው አምላክ ነው የሚሉት እነሱ ሁሉ ካዲዎች ናቸው ብለው ኦርቶዶክሳውያንን ሲሳደቡ ዋልታ ቴሌቪዥን እንዲሁም እነፋና ሌሎቹም እና አብይ ሁሉ አስተላለፉት ማለት ይችላል። በቴሌቪዥን ሲተላለፍ ብዙ ሚሊዮን ህዝብ የሚያየው ቴሌቪዥን ኢየሱስ ክርስቶስ አምላክ አይደለም የውሸት ሃይማኖት ነው የክህደት ሃይማኖት ነው እያሉ ሲሰብኩ የኢትዮጵያ ሚዲያዎች የመንግስት ተቋማት አስተላልፈዋል። በመጀመሪያ መንግስት ይሄንን የሚያደርገው ቤተክርስቲያን ሲቃጠል ለሚቃጠሉት አብያተ ክርስቲያናት መዋጮ ገንዘብ ይሰጣቸው፣ ቦታቸው ይታደስላቸው፣ ቤተክርስቲያናቸው ይታነጽላቸው ነዶባቸዋን ብሎ ያልገለጸው መንግስት አድፍቶ ሙስሊም ጋር ሲያራምድ የነበረው ግን በአንድ የቴሌቪዥን በኢትዮጵያ በፋና ቴሌቪዥን አምና አካባቢ ይመስለኛል ምን ብሎ ተናግሯል? መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን